ዛሬ ትትና ሃፒ በርዝዴዋ ነው እና እንግዲህ ባለፈው ሳምንት እንዳየነው ትትና መድብል ቀለበት አድርጎላት አብረሽ አይቶ በጣም ተናዶ ነበር። ዛሬ ደግሞ ምን ስጦታ ልስጣት ብሎ እንግዲህ እያሰበ ነው። ሰላም ሰላም የቅመቴ ቤተሰብ የሆናችሁ በሙሉ ሰላማችሁ ብዝት ብዝት ይበልልኝ እያልኩኝ ዛሬ ደግሞ ይዤላችሁ የመጣሁት ትትና ድራማ ክፍል 73 ነው። ዛሬ እንግዲህ የትትና ሃፒ በርዝዴ ልደቷ ነው። አብረን እናያለን የሚሆነውን ነገር ማለት ነው። እንግዲህ በመግቢያችን ላይ ትዝታ የቤቱን ካርታ ወደ ራሷ ልታሳልፍ ጠቀም ያለ ብር ለልጁ ሰጥታለች። ልጁም ደግሞ ወረቀት ሰርቶ ላከላት። ከላከላት በኋላም ጠየቀችው ምን አዲስ አለ ስትለው ሰርቼልሻለሁ አላት። በጣም ደስ አላት። እንግዲህ ትዝታ እስቲ ላክልኝ ልየው ብላ ሲልክላት በጣም በደስታ ተቀበለችው። ወረቀቱን ማለት ነው። መቼም ጠቀም ያለ ብር አስገብታለታለች። ከዛ በኋላ ትንሽ ደስ እንዳላት በኋላ ይህን ወረቀት ማረጋገጥ አለብኝ ብላ ለሌላ ሰው ላከች ማለት ነው። ያ ሌላ ሰው ደግሞ ይሄ የቤት እንትን ካርታ አይደለም ፎርጂ ወረቀት ነው ብሎ አላት። በጣም ተናደደች። ወይኔ ብር ያለች ምንድን ነው የማደርገው ብላ እንግዲህ እየተበሳጨች ትገኛለች ማለት ነው። ምንም እንትን በሌለው ስሜ ወደ ራሴ ያዞረኛል ብላ የገዛ ብሯን አወላች ማለት ነው ለሌባ። ደግ አረጋት። እስቲ ደግ አረጋት በሉ በኮመንት ላይ ማለት ነው። አልጠግባይ ሲተፋያትራን የሚባል አባባል አለ ማለት ነው። እሷ የሰው ቤት ወደ ራሷ ማዞር አስቡት እስቲ። እንግዲህ ትትና ሰጥቶን ኤግሌ ጋር መሳይ መጣ ማለት ነው። ዛሬ እኮ ትትና ልደቷ ነው አላት እና ስትለው እቤት ኬክ ማድረግ ትችያለሽ እንዴ ይላታል። ለምን እቤት አስፈለገ ትለዋለች። የወሱ ብር ምናምን ስለሌለው ይሆናል አዋተን እንገዛላታለን ቀለል ያለ ትለዋለች ማለት ነው። እና እሱ ሽር ጉድ ይላል የትትናና በርዝዴ ሊያከብር ማለት ነው። እንግዲህ ከየግሌ ጋር እየተማከሩ ማለት ነው። ምንድን ነው የማደርገው? ምንድን ነው የምገዛላት? እሷ እኮ እስከ ዛሬ ድረስ ኬክ ቆርሳ አታውቅም ይላታል። አረ ችግር የለውም ዳቦን ብንደፋ እኮ ይሆናል ለአመት ትቆርሳለች ትለዋለች። ለአመት እኮ እንደምንደርስ ራሱ አናውቅም እግዚአብሔር ነው የሚያውቀው ይላታል። አረ አንተ ደግሞ አተማረትብን ምን ሆነህ ነው ትለዋለች። እሱ ግን በቃ የምታረጊውን ነገር አድርጊ፣ ግን ደግሞ ኬክ መቁረስ አለባት ዳቦ ሳይሆን እያለ እንግዲህ ለእህቱ በርዝዴዋን እያስተካከለላት ነው ማለት ነው። መሳይ እህታችን እንግዲህ ብር ተበላች እና ትጮዋለች። በዛ ጊዜ ተንከሴስ እየሮጠ ይመጣና አንቺ ምን ሆነሽ ነው ምን ሆነሽ ነው ይላታል። ሲላት ጊዜ ምን ልትሰራ መጣህ ልጁ ስትጮህ ሰምቼ አላት ማለት ነው። ከዛን ስትጮህ ሰምቼ ስላት ጊዜ እና ሌሎቹ የት ሄዱ? አንተ የመጣህልኝ አንድ እግሬን እንኳን ማንሳት የማችል ስትለው እስቲ እንደማልችለው ላሳይሽ ብሎ ማለት ነው እንግዲህ ይዘላል። ምንድን ነው የሚባለው? እንደዚህ ሲጫወቱ እንደሱ አይነት ዝላይ እየዘለለ እንግዲህ ያሳያታል። ወይ አምላኪ ወይ አየህ ይሄ ልጅ የሚሰራው እያለች እንግዲህ ከአምላክ ጋር ንግግር ጀመረች ማለት ነው። ትዝታ ጭስስ ብላለች። ብሯን ተበልታለች። የሰው ካርታ የራሷን ልታረግ ስትሞክር ማለት ነው። በዚህ ምድር ላይ ማለት ነው የራስ ነገር ብቻ ነው የራስ ነገር። የሰው ነገር ሲፈለግ ጭራሽ የሰው ነገር ሲፈለግ የራስ ራሱ ይታጣል ማለት ነው። የራሳችሁን ታጣላችሁ የሰው ሲትፈልጉ እንደ ትዝታ አይነቶቹ ማለት ነው። ትዝታ እንግዲህ በብሩ ጉዳይ ለልጁ ትደውልለት ልጁ ስልክ አነሳለትም። መልሳ ለአብርሃም ትደውላለች ማለት ነው። ለአብርሽ እንግዲህ አሁንም ልትጠይቀው ነው ስለ ካርታው ጉዳይ። እሱም አላነሳላትም። ለጽጌ ደወለች እና አብርሽን ጥሪው አለችው። እሱም ደግሞ ምን ፈልጋ ይሁን ብሎ መጣ ማለት ነው። ትዝታ ምን ሆነሽ ነው አላት።
እንደገባ ማለት ነው። አብርሽ በጣም አሞኛል አለችው። ግን እኮ ትዝታ ትሄዳለች፣ እነሱ አላዩዋትም እንጂ በሯን ቆልፋ ቤቷ ውስጥ ትንቀሳቀሳለች፣ ሁሉ ነገሩን ታረጋለች። እነሱ ግን አሁንም እግሯ ፓራሪዛ ሆኖ እየተቀመጠች መስሏቸዋል። እሷ ግን የፈለገችውን ነገር ትሰራለች ማለት ነው። ከክፍሏ ውጭ አትወጣም፣ ግን ክፍሏን እዛው ቆልፋ እየተንቀሳቀሰች ስልክ ታወራለች፣ ትነሳለች፣ ትዘላለች። ቅድምዬ ላይ ማለት ነው ካርታው ተሰራለች ሲባል ራሱ በጣም ዘላ ነበረ። እንግዲህ እሷ እንደሚያማት ነው የሚያውቁት እነሱ ማለት ነው፣ ቤት ውስጥ ያሉት ሰዎች። ከባድ ሰው ናት ትዝታ። አብርሽ መጣ። አዎ አብርሽዬ አሞኛል ብላ እንግዲህ ልቧን ይዛለች። አብርሽን ጠራችው። ምን ሆነሽ ነው ሴላት ጊዜ ማለት ነው። እኔ እኮ ጥጌ ራሷ አትታዘዘኝም፣ ስጠራት ራሱ በግድ ነው የምትመጣልኝ እያለች እንግዲህ ስለ ጽጌ ተነግረዋለች። ከዛን ደግሞ ስለ ጓደኛው ደውሉልኝ ብሎክ ነበረ ሳልነግር ቀረው ትለዋለች። አይ ጽሁፍ ልኮልኝ እያነበብኩት ነው ይላታል ማለት ነው አብርሽ። ከዛን እሷ ደግሞ ትዝታ ማለት ነው አይ በቃ አለቀልኝ፣ ዛሬ ነገሩን ካወቀ እዚሁ ነው አንቆ የሚገለኝ እያለች እንግዲህ እራሷ ታወራለች ማለት ነው። እሱም አወቀባት። ምንድን ነው የነገረሽ ይላታል። አይ አብርሽዬ አሞኛል ብሎ እኮ ነገረኝ፣ ለአብርሽ ንገሪ ብሎኝ ነበረ ትለዋለች ማለት ነው። ነገሩን አስቀይሳሷ። ከዛን አብርሽ ደግሞ እንዴት ነው ታዲያ አሞት እንዴት ሳትነግሪኝ ቀረሽ እስካሁን ድረስ ይላታል። እሷም ደግሞ ቀየስ አርግታ ማለት ነው አብርሽዬ እንዳትጨነቅ እኮ ነው እንዳትጨናነቅ ነው ያልነገርኩ ትለዋለች ማለት ነው። እንግዲህ እች ልጅ በጣም ሸዋች ነገር ስለሆነች አትቻልም። ነገሮቹን በዚህ ጋር ስታመጣ በዛ ጋር ደግሞ ተመልሰዋለች ማለት ነው። በጣም ነገሮች ቶሎ እንትን ይሏታል፣ እያሰበች ቶሎ ታወራለች። ተንኮል ስለሆነ ማለት ነው። አይጉድ አይጉድ አብርሽም ማለት ነው አንተ ስለመሰልክ አላነሳህለትም ብላ አይኗን አፈጠጠችበት ማለት ነው ትዝታ። ታዲያ ምን ስትሰራ ነው ለሰው ሴት ስታለቀልቅ ነው አለችው ማለት ነው። አብርሽ በዛን ጊዜ አንስቶ በጥፊ እንጂ ቅመሽ አላት ትዝታን። አንተ ብላ ስጮበት ዳግመኛ ደገማት ማለት ነው። ይሄ ነው የሰው ልክት ያለሽ። ከዛን አንደኛው ጥፊ ትትና ላይ የሰራሽው ተንኮል ነው አላት። ሁለተኛው ጥፊ ደግሞ ጓደኛዬ ታሞ ሳትነግረኝ በመቅረትሽ አሁን ደግሞ ጭራሽ ትጮህብኛለሽ ማለት ነው። እንግዲህ ትዝታዬ ቀመሰች እንትን ጥፊ። አረ ወይኔ! አብርሽ ተናዶ ከቤት እየወጣ በነበረ ጊዜ የግሌ ትመጣበታለች። አብርሽ ቁም ትለዋለች፣ ታስቆመዋለች ማለት ነው። አንጣ 300 ብር ለትትና እኮ ኬክ እንገዛለን ትለዋለች። እሱም ደግሞ ኬክ እኔ ገዝቼ እመጣለሁኝ፣ ሌላ የሚያስፈልግ ነገር አለ ይላታል ማለት ነው። እሷ ደግሞ አያስፈልግም በቃ ሌላውን እኔ ቤት ውስጥ እሰራለሁኝ ትለዋለች። ለትትና ምን አይነት ስጦታ ልስጣት ለየት ያለ ይላታል ማለት ነው። እሷም ደግሞ በቃ ስጣት አበባ ምናምን ትለዋለች። እሱም ደግሞ አበባማ ማንኛውም ሰው ይሰጣል፣ ለእኔ ለየት ያለ ነገር የምሰጣት ይላታል ማለት ነው። በቃ ቀሚስ ግዛለት ትለዋለች። ቀሚስማ አልገዛለትም እሱ እየገዛላት ይላል ማለት ነው። እሱ የገዛላት ማለት እንግዲህ መድብል ነው ለትትና። ከዚህ በፊት የሄራት ልብስ ገዝቶላት ነበረ። እሱ እየገዛለትን እኔ አልደግምም፣ ለየት ያለ ነገር ነው የምፈልገው ብሏል። እንግዲህ አብርሽ ምን ይሆን የሚገዛለት አብረን እናያለን። አብርሽም አመረረ እንግዲህ እሱ እየገዛላት ወይ ባለፈው እንገዛለው አለ። እሷም ደግሞ ምንድን ነው እሱ ባለፈው የገዛ ቀለበት ነው ወይ ትሏለች ማለት ነው። የግሌ አዎ እሱን እገዛላታለሁ፣ ከወሰደች ወሰደች፣ ካልወሰደችም አልወሰደችም ይላል እንግዲህ አብርሽ ማለት ነው። ተው እንጂ አብርሽ፣ ወይን እኮ ፍቅረኛ ወይም ጓደኛ ወይም ደግሞ ባለቤት ሲሆን ነው እንደዚህ አይነት ነገር የሚሰጠው። እኔ የዚህ ቤት ነገር ግራ ገብቶኛል ትላለች ማለት ነው። እንግዲህ የግሌ እንግዲህ ገዛለሁኝ ብሏል። እንግዲህ ቀለበት ነው የሚገዛላት ማለት ነው።
እንግዲህ ትትና ትቀበላለች ወይንስ አትቀበልም? ደግሞ አብረን እናያለን ማለት ነው። እንግዲህ መሳይ ማለት ነው ብር ተበድሮ ለእናትና ለአባቱ የሆነ ነገር አድርጓል። ምን እንዳደረገ ግን አልተገለጸም። ብቻ ስልክ እያወራ ይሄዳል። እኔ በሽታዬ እንዳለ ነው፣ ግን ደግሞ ብርህስ አልመልስልህ፣ ምንም አልሞትም ከዚህ ምድር እያለ ነው። እንግዲህ ትትናዬ ደስ ይበልሽ፣ ለእናትና ለአባቴ አንድ ነገር አደርጋለሁኝ፣ አንቺም ደግሞ በዚህ እንድትረኪ እፈልጋለሁኝ። የኔ እንቁ የኔ እህት፣ ሁሉም እንደሞኛ ይሻል፣ አንቺ ግን ልብሽ እየጸና እንቁ ነሽ ለእኔ እያለ እንግዲህ ስለ እህቱ ብቻውን እያወራ መንገዱን ይቀጥላል ማለት ነው። አሁን ላይ እህቱን በጣም ይንከባከባል። እሷም እንግዲህ ባይገለጽላትም ወንድሟ መሆኗ እሱ ግን ያውቃል፣ ያው እህቱ እንደሆነች ማለት ነው። እሷ ብትጠራጠርም ግን ደግሞ ግልጽ አልሆንላትም። ያው እንትን አላለም፣ አልታወቀም። ግን ደግሞ በጣም ይንከባከባታል ያለውን ነገር ልክ እንደ ወንድም ማለት ነው። ያው ወንድም ነው፣ ግን እሷ አታውቅም ወንድሟ እንደሆነ። እሱ ያውቃል እህቷ እንደሆነች። ቤተሰቦቿን ራሱ እሷ ነበረች ሆስፒታል እየተመላለሰች የምታየው እንግዲህ ትትና እየተደበቀች ባለፈው ክፍሎች ውስጥ እንዳየነው ትትና አረብ ሀገር እንዳለች ነው ቤተሰቦቿ የሚያውቁት። እሷ ግን በዛን ጊዜ ታግዳ ነበረ እዚሁ አዲስ አበባ ውስጥ የቆየችው ማለት ነው። አሁን እራሷን እየቀየረች ዝም ብላ እየሄደች ቤተሰቦቿን እያየች ትወጣለች ማለት ነው ከሆስፒታል። አሁን ደግሞ እሷን ተከትሎ ያንን ሆስፒታል አገኘና ማለት ነው መሳይ እየሄደ እናትና አባቱን እዛ ያያቸዋል ማለት ነው። የታመመው አባቷ ነው። ያው እናት ደግሞ አስታማሚ ሆና ነው የምትቆየው ማለት ነው እዛ። እንግዲህ አሁንም ለቤተሰቦቹ የሆነ ነገር እያደረገ ነው። በቤተሰቦቹ ደስተኛ ነው ስላገኛቸው። ያው እሱ ግን ስለሚያመው እድሜው አጭር ይመስለኛል እንዳነጋገሩ ማለት ነው። አብርሽም እንግዲህ ገዛ ቀለበቱን ገዛላት። በነገራችን ላይ ከገልሙ ጋር መንገድ ላይ እየሄዱ እንግዲህ አብርሽዬ አሁን ወንድነት ወጣ ይለዋል ማለት ነው። አብርሽ ደግሞ ምን ነው ወንድ አልነበርኩም እንዲህ ይለዋል። ገልሞም ደግሞ ማለት አይደለም ወንድ ማለት ለሚወዱት፣ ለሀገር፣ ለቤተሰብ የሚሞት ሰው ወይም ደግሞ የሚወድ ወንድ ወጣት ይባላል እንጂ ወንድ አይደለህም አላልኩም ብሎ ያስረዳዋል ማለት ነው። እንግዲህ አብርሽም ደግሞ እኔ እንደ ትትና ወድጄ አላቅም፣ ለምን እንደሆነ አላቅም። አሁን ራሱ ትቀበለኛለች አትቀበለኝም እንግዲህ አላወቅኩኝም ብሏል። እንግዲህ ትቀበለው አትቀበለው እውነት ነው አያቅም፣ ብቻ ተገዝቷል። አብርሽም እያወሩ እንግዲህ ትትና እንትና ገልሞ ማለት ነው። አብርሽ አንተ ምን ትላለህ? እኔ ራሱ እኮ ማለት ነው ሳያት ዘለቅ ሳማት ሳማት ነው የሚለኝ ብሎ ይለዋል ማለት ነው። አብርሽ በዛን ጊዜ አፈጠጠ እንደለመደ ኃይሉን ማለት ነው። ማንን? ትትናን አለ ማለት ነው። አንተ ምን ሆነህ ነው? ኧረ እኔ ትትናን አይደለም የራሴን አበባ ነው አላት ማለት ነው። እንግዲህ የግሌን ነው የግሌን ይወዳታል፣ ግን አይግባቡም፣ አይስማሙም። ገልሙ ይጠጣል፣ ይሰክራል። እሷ ደግሞ ያንን አትፈቅድም። ትትናና መድብል ይገናኛሉ። መድብል ምን ተገኝቶ ነው? ምን አስመልክቶ ነው ይሄ ሁሉ ግብዣ ትለዋለች ማለት ነው። እሱም ደግሞ ዝም ብለሽ ተጋበዢ፣ ዝም ብለሽ ተደሰች ይላታል ማለት ነው። ከዛም በመሀል የሆነ ጥያቄ እንጠያየቅ ይላታል ማለት ነው። እሱም ደግሞ ምንድን ነው የምንጠያየቀው ትለዋለች። መዋሸት አይቻልም እንጠያየቅ ይባባላሉ ማለት ነው። እኔ መጀመሪያ እጠይቃለሁ ብላ ትትና በፍጹም አለች ማለት ነው። እሺ ጠይቂ ብሎ ፈቀደላት። በዚህም ጊዜም ትትና ደግሞ ፍቅረኛ አለክ ወይ? መቼ ነው የምታገባው? ትለዋለች። መድብል ደግሞ ምን አይነት ጥያቄ ነው የምትጠይቅኝ? ይላታል። ጥያቄ ነው እንግዲህ ጥያቄ ከተባለ ጥያቄ ነው ጠይቄ ያለው መልስልኝ ትለዋለች ማለት ነው።
እሱም ደግሞ አረ ምን ማለት ነው እንደዚህ አይነት ጥያቄ ይላታል። መቼ ነው መታገባው ትለዋለች ማለት ነው። እሱም ራሱ እኔ ካገባው አንቺ እንዴት ትሆኛለሽ ይላታል። እሷ ደግሞ ሻማ አብሪ ሆናሉ ትላለች። እነዚህ እየተከራከሩ ይቆዩና ይለያያሉ ማለት ነው። በዛን ጊዜ ወደ ቤት ትሄዳለች። ወደ ቤት ስትሄድ ማለት ነው መሳይ ይቀበላታል። ትትና እንግዲህ ሰስፕራይዝ ሊያደርጓት ማለት ነው። የግሌ እንደ አመማት ሰው ሆና ትወድቃለች። በዛ ጊዜ ትትና የግሌ ወደቀች እያሉ ስጮባት እሷ ደንግጣ ወደ የግሌ ትሮጣለች። በዛን ጊዜ አረ በስመ አብ ጠፋብኝ እናንተ ሰዎች፣ በቃ ይቅር እሱ ነገር። ከዛን ያው ያስደነግጧታል ማለት ነው። ካስደነገጧት በኋላ የግሌ ከወደቀች በኋላ እንደዛው ቀረች። እሷ እንኳን ለማስደነገጥ ነበር የወደቀችው፣ ግን የሆነ ነገር ሆናለች። በዛ ወድቃ ቀረች። እንደውም ትትናን ትተው ደግሞ የግሌ እያሉ የግሌ ላይ እንግዲህ ድራማው እዚህ ላይ ያበቃ ማለት ነው። የግሌ እዛ ወድቃ በዛ ቀርታለች። እንግዲህ ምን እንደሆነች በቀጣይ ድራማ አብረን እናያለን። ቤተሰብ ስላዳመጣችሁኝ እጅግ በጣም አርግቻ አመሰግናለሁ። ቪዲዮውን ሰብስክራይብ፣ ላይክ፣ ኮመንት እየጻፋችሁ እንግዲህ አበረታቱን ከጎኔ እንደሆናችሁ እጅግ አድርጌ ነው የማመሰግነው። ባላችሁበት ሁሉ ሰላማችሁ ብስት ይበልልኝ እያልኩኝ የዛሬው ድራማችን በዚህ ተጠናቀቀ ቤተሰብ።